ወደ ጠሪውም መልአክ ቸኳዮች ራሶቻቸውን አንጋጣጮች ሆነው አይኖቻቸው ይፈጣሉ አይኖቻቸውም ወደ እነርሱ አይመለሱም ልቦቻቸውም ባዶዎች ናቸው ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ላይ ፊት ለፊት ሳትሰበሰብ የሰውን በደል መልስ والله አይቀርልህም والله አይቀርልሽም ትመጫለሽ አላህ ፊት ቀልድ አይደለም በሰው ላይ አሉባልታ መንዛት በሰው ላይ አሉባልታ ማውራት ቀላል አይደል ላንተ ቀላል ነው ስታወራው ነገር ግን አላህ Subhanahu Wa Ta'ala ዘንድ ቀላል አይደለም ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ إن العبد لا يتكلم بكلمة عند سو أو كما قال رسولنا صلى الله عليه وسلم عنداچሁ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በተራ ነገር ይናገራል በተራ ይመስለውና ይናገራል አላህ Subhanahu Wa Ta'ala ዘንድ ግን ከባድ ነው ይላሉ ከዚያስ ያቺ የተናገራት ተራ የመሰለችው ቃል ጀሃነም ውስጥ እስኪጣልባት ድረስ ይላሉ ሰለላሁ ዐለይሂ ወሰለም አው ይመጣል ያቀል አይቀርም لا حول ولا قوة إلا بالله ስለዚህ አይኖች የሚፈጡበት እጆች የሚመሰክሩበት እግሮች የሚመሰክሩበት ባፍ ላይ ታትሞበት አፍ ተዘግቶ ሁሉ ነገር የሚመሰክርበት ቀን ሳይመጣ በደለኞች ተመለስ በሰው ላይ አሉባልታ ማውራት በሰው ላይ ሐሜት ማብዛት ያልሆነውን ነገር ሆኗል ያላደረገውን አደረገ ተብሎ ማውራት ተራ በተራ የሚያልፍ ነገር አይደለም ዛሬ የአንድን ሰው ስም ልታጠፋ ትችላለህ ነገር ግን አላህ Subhanahu Wa Ta'ala ዘንድ እንገናኛታለን ሁሉ ሰው የሚገናኝበት ቀን ይመጣል እባካችሁ ይሄንን ቪዲዮ አድርሱ ሼር ይደረግ እዛ መፈልገው ሰው ዘንድ እንዲደርስ ፈልጋለሁ ይሄ መልእክት ለአንድ ሰው አይደለም ለኔ ብቻ አይደለም ከራሴ ጀምሬ ለሁላችንም ነው ግን ሊደርስ የምፈልገው ሰው አለ አደራ ይድረስ ከደረሰ ደግሞ በቀጥታ ያንኑ ጊዜ የመውሰድ ያለብህን እርምጃ አሁኑኑ ውሰድ ያቺ ቀን መጣ የምንፈራረድባት ቀን ሳትመጣ በፊት ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም በዚህ አበቃለሁ አተድሩነ መል ሙፍሊስ ነብያችን ሰለላሁ ዐለይሂ ወሰለም ለሰሃባ ምን አሏቸው ማን ነው የከሰረ ኪሳራ ውስጥ የገባ ማን ነው ታውቃላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰሃባም ምን አሉ ረዲየላሁ ዐንሁም ወአርዳሁም የኪሳራ ውስጥ የገባ ማለት ገንዘብም እቃም የሌለው ሀብትም የሌለው ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ إن المفلس من أمتي يأتي يوم القيامة بصلاة وصيام وزكاة يا كسارا يقباو كني أمت ውስጥ ይላሉ ገንዘብ ያለው ገንዘብ ያጣና እቃ ያጣ አይደለም አሉ ነገር ግን يوم القيامة ሰላቶችን ሰግዶ የሰገዳቸውን ሰላቶች የጾማቸውን ረመዳኖችና ሱና ጾሞች ዘካ የሰጣቸውን ዘካዎች ይዞ ይመጣል ይላሉ የሱ መዝገብ ነገር ግን وياتي قد شتم هذا ነገር ግን ይሄኛውን ተሳድቦ በዱንያ ላይ ያለ ማለት ነው ያንን ይሳደባል ያንን ያልሆነውን ነገር ሆኗል ብሎ ያስወራበታል የሌላውን ገንዘብ ደግሞ ይወስድበታል ሌላውን ደግሞ ደሙን ያፈሳል ሌላውን ደግሞ ይመታዋል በዚህ አይነት መጥፎ ስራዎች ተሞልቶ ከስራው ከደጉ ስራዎች ጋር እነዚህ ስራዎች ተሰብስበው አብረውት ይመጣሉ فيؤتى من حسناته
فيعطى هذا من حسنات لزيኛው ከሐሰናቱ ይሰጣል ለዚህኛውም ለሌላውም ተበዳይ ሲመጣ ከሐሰናቱ ይሰጣል እንደገና ሌላ ይመጣል ሲሰጥ ሐሰናቱ እስክታልቅ ድረስ ይላሉ ሰለላሁ ዐለይሂ ወሰለም ደግ የሰራው ጾሙ ዘካው ሰላቱ ሁሉ እስኪያልቅበት ድረስ ይላሉ ከዛስ አለቀ አላለቀም ከዛስ ምን ይላሉ فإن فنيت حسناته قبل أن يقضى ما عليه حسناته የሰዎች በደል ሳይጨርስ ካለቁበት ይላሉ أخذ من خطاياهم فطرحت عليه ከነሰዎቹ ከተበዳዮች ኃጢያቶች ተወስደው በሱ ላይ ይጣሉበታል ይላል ثم طرح في النار ከዛ በኋላ ጀሃነም ውስጥ ይጣላል ይላሉ አላህ ነጃ ይበለን አላህ ነጃ ይበለን ይህ ቀን ሳይመጣ ይህ ቀን ሳይደርስ ሁላችንም በዳዮች ታቃለ ራስሽን ታቂያለሽ እንመለስ በዚህ አቆማለሁ ነገር ግን አደራ ነው እስላማዊ አደራ ነው በእናንተ ላይ መጥለው ሁሉም ይሄን ቪዲዮ የሰማና ያየ ሁሉ እስላማዊ አደራ ነው መጥለባችሁ አላህ ዘንድ እንጠያየቃታለን እነዛው ከበዳዮች ጋር ስለዚህ ይሄ መልእክቴ ሊደርስ የምፈልጋቸው ሰዎች ዘንድ እንዲደርስ አላህ Subhanahu Wa Ta'ala ገር ያርገው ከዛ በኋላ አላህ በኸይር ላይ ይሰብስበን አላህ Subhanahu Wa Ta'ala የሰዎችን በደል ሳንይዝ አፉ ተባብለን የውመል ቂያማ እንገናኝ ያድርገን ለማንኛውም እንዳትረሱ አደራይ ሼር አድርጉ ይድረስ መድረስ ላለበት ሰው ይሄንን ቪዲዮ ሼር አድርጎ ላዳረሰ አላህ ጀዛውን የጀነት ያድርገው አላህ ኃጢያቱን ሁሉ ይታረቀው አላህ ኸይር ሁሉ ላይ ያቆመው ከሸር ሁሉ አላህ ይጠብቀው ከመጥፎ ሁሉ አላህ ይጠብቀው አላህ Subhanahu Wa Ta'ala በሰላም ያገናኘን ያሰብኩት ፕሮግራም ነበርኝ ዛሬ ለቀዋለሁ ብዬ ግን ኢንሻአላህ ማታ ላይ ለቀው ይሆናል አላህ ካለልኝ ስለ ስጁድ ሰሁ ልዩ የሆነ ቪዲዮ አዘጋጅቼላችኋለሁ አላህ በኸይር ላይ ሰብስበን አላህ ኸይር ላይ ያቆየን እንዳትረሱ አደራዎቹን ተወጡ الله خير استقوياتو وجزاكم الله خير والسلام عليكم ورحمة الله وبركاته اندارس